ባህር ዳር ዳጋ እስጢፋኖስ የማደርገውን ጉዞ አሳያችኋለሁ ማለት ነው። ይመቻችሁ። ጌሶች እየወጣሉ ከቤት የዛገ በራችን ከፍተን እንሄዳለን ማለት ነው። ባለቤቶች እንዳይሰሙኝ ተከራይ ነኝ ብዬ እዚህ ጋር ባጃጅ እንይዛለን። ወደ ጊዮርጊስ አካባቢ ነው ባጃጅ ይዘን ወደ ጀልባዎች የምንሄደው። ነዳ አድርገው እንጂ እያልነው ነበረ እንግዲህ ቤተሰብ በነገራችን ላይ ከባህር ዳር ዳጋ እስጢፋኖስ ከመሄዳችን በፊት ቀጥታ ጀልባዎች የሚያደርሱን ደቅ ነው። ደቅ እንግዲህ ብዙ ሰዎች ያሉበት ደሴት ነው። በማንጎ ምርቱ በጣም የሚታወቅ ቦታ ነው ደቅ ደሴት። ያው ማንጎውን መቼም ባህር ዳር ላይ ሆኖ ደቅ ማንጎ ሲባል ብዙዎቻችን ሰምተን ይሆናል። ሌላ ቦታ የምትኖሩት ደግሞ በዚሁ አጋጣሚ ደቅ በጣም በማንጎ ምርቷ የምትታወቅ ደሴት ነች ማለት ነው። እዚህ ጋር እንግዲህ የትኬት መቁረጫ ቦታ ነው። ወደ ዳጋ እስጢፋኖስ ለመሄድ መጀመሪያ ደቅ መሄድ ስለነበረብን ደቅ ለመሄድ 500 ብር ትኬት ቆርጠናል ማለት ነው። እንግዲህ ከእንስሳቶች ጋር ምናምን ነው እንደውም የአብረን ልንገባ የሆነ ወደ እንደምታዩት ላሞች ጋር ምናምን ነው። ፈረስ ምናምን አለ እና በጣም የሚገርም ነው። ዳር ጀልባችንን ጉዞ ጀመርን ማለት ነው ከባህር ዳር። እንግዲህ ዳጋ እስጢፋኖስ በተለያዩ ጊዜ ብዙ ተመራማሪዎችና አጥኚዎች ብዙ የታሪክ መዳረሻ ያለው ቦታ ነው ብሎ ያምናሉ። በአብዛኛው በኢትዮጵያውያን ዘንድም ከክርስትና እምነት ጋር በተያያዘ በጣም ታሪካዊ ቦታ ነው። ያ ጉዞ ጀመርን። እጅጉን ነው የሚያምረው ጣና። በጠዋቱ ነው ጉዞ የጀመርነው ወደ ደቅ ደሴት ማለት ነው። እንግዲህ ጣና እንደምታዩት በጠዋቱ በጣም ነው የሚያምረው። በአሁን በተሰሩ አንዳንድ ጥናቶች ያው እንግዲህ የኛ ሀገር በብዙ ጊዜ ኢትዮጵያውያን የሚናገሩትን ነገር ያለማመን ነገር አለ። የራሳችንን ነገር የመናቅ ችግር አለብን። ነገር ግን ከጋርደን ኦፍ ኤደን በሚል ገነት ጣና ላይ አለ ብለው የሚያምኑ ተመራማሪዎች አሉ። የጣና እዚህ ከደቅ ማርያም እስከ አባይ በትሪያንግል አድርጎ በ3 ማዕዘን አድርጎ የጠቀሰው ቦታ አለ። ምናልባት ጋርደን ኦፍ ኤደን ብሎ ይገልጻታል ባህር ዳርንም ማለት ነው። እና ተረት ተረትም ከሆነ ወይም ደግሞ የማይታምኑበትም ከሆነ ብዙዎቻችን የራሳችን ነገር ከመናቅ ያለን አባዜ ካልሆነ ምናልባት ብዙ ጥናትና ምርምር ተሰርቶ እዛ ደረጃ ላይ ደርሰዋል ማለት ነው። ስለዚህ ዳጋ የገነት ንፋስ የሚነፍስበት ቦታ ነው ብለው የሚያምኑ ተመራማሪዎችም አሉ። ወይም ደግሞ የሃይማኖት አባቶች የተሰወሩ የሃይማኖት አባቶች የበቁ በጣም በብዙ መንገድ ከዓለማዊ ሕይወት ውስጥ ከአዲሱ የዓለም ስርዓቱ ጋራ እየተጋፈጡ መንፈሳዊ ጦርነት ውስጥ ያሉ የበቁ አባቶች አሉ።
ዳጋን የማየት እድል ቢኖራቸው እጅጉን መልካም ነው ማለት ነው። እንደምታዩት ጣና የትኛው ነው ታዩት ሁለቱም ቤተክርስቲያናት ናቸው። እና ጣና ዙሪያ ብዙ አይነት የተሰወሩ ከተሞች አለው ብሎ የሚያምኑ ተመራማሪዎችም አሉ። እንዳልኳችሁ ዳጋ ላይ ምንም አይነት የዓለማዊ ምግብ አይገባም የሚል ነገር ሰምቻለሁ። ያው በሶና ስኳር ይዘን ለመሄድ አስበን ነበረ። ምናልባት አንድ ሳምንት ይፈቀዳል ብለውናል። ከየትኛውም ዓለማት የሚመጣ ማንኛውም እንግዳ ከገዳም አባቶች ጋር አንድ ሳምንት የመቆየት መብት አለው። ከአንድ ሳምንት በላይ መቆየት አይችልም ብለውናል። ደቅ ጉረር ወደብ ይባላል። ይሄ ጉረር ወደብ ላይ ደረሰ። ጀልባ የሚገኘው ከዛ ቢያንስ የአንድ ሰዓት ተኩል ምናምን የእግር ጉዞ አለው። አሁን በእግራችን እንግዲህ ከደቅ ተነስተን ወደ ዳጋ ሜጃ ወደ ዳጋ ጀልባ ማግኛ ቦታ አለ። ወደዛ እየሄድን ነው። በግምት እንግዲህ የአንድ ሰዓት ምናምን መንገድ ይሆናል። እዚህ ጋር መንገድ ጠፍቶኝ ነው በጣም ተቸግሬ ነበረ። የዶቅ ማፍሬ የሚባል ተናግስ አታውቁም ጋይስ? ፀሐይ ከብዶናል። እየሄድን ነው በእግራችን እዚህ ዳጋ እየደረስን ነው በእግራችን። እንግዲህ እንደምታዩት ጣና እዚህ ጋር አለ። ከደቅ ወደ ዳጋ እስጢፋኖስ ስትሄዱ በእግራችሁ የአንድ ሰዓት ተኩል የሁለት ሰዓት ምናምን መንገድ አለው። ከዛ የጀልባ የአንድ ሰዓት በትክክል በደንብ ለሚጓዝ ሰው ምናምን የአንድ ሰዓት ደቅ ያው ኖርማል ማንኛውም ሰዎች ምናምን የሚኖሩበት አይነት አካባቢ ደሴት ነው። ግን በጣም ብዙ ቤተክርስቲያናት አሉ። ፊት ለፊቱ ግን ዳጋ እስጢፋኖስ አለ። ዳጋ እስጢፋኖስ ገዳም ነው። ያው ሴት አይገባም። ምናልባት ሴት እስከ ደቅ ብቻ መምጣትና እንግዲህ ጎብኘት ይቻላል ገዳሙን ማለት ነው። እዚህ ጋር እንግዲህ ፊት ለፊት ዳጋ መሄጃ ጀልባዎችን እየጠበቅን አባቶችን እየጠበቅን ነው። ደቅ ደሴት ላይ ስራ ሰርተው ወደ ማታ ወደ ዳጋ ይሄዳሉ። እዚህ ጋር ከጀርባ የምታያቸው ጀልባዎች ነበሩ። ይህ ፊት ለፊት የምታያት ኪዳነ ምሕረት ቤተክርስቲያን ነች። ደቅ ላይ ነው ያለን። አሁኑ ወደ ዳጋ እንሂድ። እየሄድን ነው ወደ ዳጋ። በአባቶች ጀልባ ነው እየሄድን ያለ ነው። ምንም አይነት ፍራንክ አልተቀበሉንም። ከደቅ እስከ ዳጋ ያለውን አጭር የጀልባ ጉዞ ከአባቶች ጋር ነው የሄድነው ማለት ነው። አባቶች አንዳንድ ነገር እየነገሩን ነበረ። እንዳልኳችሁ ካየኋቸው ነገሮች ውስጥ ምግብ ይዞ መግባት አይቻልም የሚለውን ነገር አሳውቀውናል። ከዓለም ምንም አይነት ምግብ ይዞ መጥቶ እዚህ መመገብ አይቻልም። እዚህ ጋር ደረስን። ወደቡ ነው ይሄ።
ቅዱስ እስጢፋኖስ የአባቶች ገዳም ነው። እዚህ ጋር አባቶች አሉ። እዚህ ጋር ደረስን ማለት ነው። የድሮ ወደብ ዳጋ እስጢፋኖስ እዛ ጋር የምታዩት ደግሞ እዛ ጋር ደቅ ደሴት ማርያምን